በአንድ ልብ ለትውልድ ስሜ ተመስገን አበራ እባላለሁ። የመጣሁት ከትግራይ ክልል ነው። ጎዳና ላይ የኖርኩት ወደ 4 ዓመት ገደማ ነው። ስሜ ሮቤል ገብረእግዚአብሔር እባላለሁ። የመጣሁት ከደሴ ነው። ለ5 ዓመታት ያክል ጎዳና ላይ ኖሬያለሁ። ስሜ ክብሩ ክፍለ እባላለሁ። ከመጣሁት ከሲዳማ ክልል ነው። ጎዳና ስኖር 14 ዓመት ላይ ጎዳና ኖሬያለሁ። እንደዚህ 5 ዓመታት ስኖር ሀሺሽ፣ ሲጋራ፣ ጫት፣ አረቄ ይጠቀም ነበር። ስሜ ሮቤል ገብረእግዚአብሔር እባላለሁ። የመጣሁት ከደሴ ነው እና እዚህ ፍየል ቤት አካባቢ ለ5 ዓመታት ያክል በጎዳና ህይወት ኖሬያለሁ። ያው በዛ ህይወት ስኖር የማልጠቀማቸው ሱሶች እቅማለሁ፣ አጨሳለሁ፣ እጠጣለሁ፣ ሀሺሽ እነፋ ነበር። በአንድ ልብ ለትውልድ ከጎዳና ላይ ወደ ቤት በሚለው ፕሮጀክት ነው የተነሳ ነው። እንደ አጋጣሚ በማራናታ ምክንያት ከነኚህ ሱሶች ነፃ ሁኜ የፀጉር ስልጠና ለ2 ወር ሞልቶኛል። ይህንንም የፀጉር ስልጠና ስሰለጥን ቁርስ፣ ምሳ፣ እራት እየገዛችልን በመተዳደር ላይ ያለሁት ከነኛ ሱሶች ሙሉ ለሙሉ ነፃ ሁኛለሁ። እግዚአብሔር ይመስገን። 4 ዓመት ገደማ ጎዳና ላይ ስኖር አስም በሽተኛ ነበርኩኝ። እግዚአብሔር ይመስገን ለማራናታ ጸልያልኝ እስካሁን መድኃኒቱን ተጠቅሜበት አላቅም፣ ጥየዋለሁ። ከአንድ ልብ ለትውልድ በሚለው ፕሮግራም ደግሞ ከጎዳና ወደ ቤት ተነስቼ ከሱስ ነፃ ሁኜ ከመጠጥ ነፃ ሁኜ እየኖርኩ ነው ያለሁት። ከአንድ ልብ ለትውልድ መሎን ከጎዳና አሁን ተነስቻለሁ። ጎዳና የምኖርበት ሰዓት ላይ አፈሳ ምናምን ነበረ፣ ብዙ ነገር በቃ ምንም ወንጀል ሳናደርግ አፈሳ ሁላ ልንገባ ነበር። አሁን ቤት ሁላ ተከራይቶልን እንደዚህ ቤት ሁላ ተከራይቶን ቁርስ፣ ምሳ፣ እራት እየተሰጠን የቤት ገብተን አላ። ስሜ ክብሩ ክፍለ እባላለሁ። ከመጣሁ ከሲዳማ ክልል ነው። 14 ዓመት ጎዳና ላይ ተኝቻለሁ። ዛሬ ደግሞ ከማራናታ አማካኝነት ከጎዳና ተነስቻለሁ። ይህንንም ቤት ተከራይታልን ቁርስ፣ ምሳ፣ እራት እየተመገብኩ ነው በአሁኑ ሰዓት ያለሁት። ስልጠናዬንም እየቀጠልኩ ነው። በዛ ላይ ደግሞ ቁርስ፣ ምሳ፣ እራት ቤት ተከራይታልን በአግባቡ ሰው የሚኖረውን ህይወት እየኖርን ያለ ነው። ይኸው ስንገባ የነበረው ፎቶና አሁን ያለሁበት እሱ ምስክር ነው። ፎቶ ይኖራል። ስሜ ተመስገን አበራ እባላለሁ። የመጣሁት ከትግራይ ክልል ነው። 3 ዓመት ጎዳና ላይ ተኝቻለሁ እና እግዚአብሔር ይመስገን ያለሁበት ህይወት አሁን ሰው የሚኖርበት ህይወት ኖርማል የተስተካከለ ህይወት እየኖርኩ ነው ያለው። ለአንድ ልብ ለትውልድ መለው ድርጅት ገብተን እንደዛ ነው ያለነው። ቀጣይ ደግሞ እግዚአብሔር ካለው ስልጠናም ሰልጥኜ የራሴን ህይወት የምመራበት መንገድ አሁን ፈጣሪ ይመስገን ውጭ የነበረንም ሰዓት ስንጠጣ ምናምን ነበረ ነው። አሁን ሱስ ሁላ ትተን ቤት ተከራይቶልን ፈጣሪ ይመስገን ደህና ኑሮ እየኖረ ነው እንደ ሰው። ፈጣሪ ይመስገን እናመሰግናለን። ይህንንም ቤት ተከራይታልን ቁርስ፣ ምሳ፣ እራት እየተመገብኩ ነው በአሁኑ ሰዓት ያለሁት። ስልጠናዬንም እየቀጠልኩ ነው። ወደፊትም ደግሞ የራሴን ከፍቼ እንደ ሰው ህይወት የምኖርበትን ተስፋ አለኝ ከእግዚአብሔር ጋር። እሷንም እግዚአብሔር ይስጣት። አመሰግናለሁ። ሰላም ለእናንተ ይሁን። ማራናታ ተክለ ሰንበት እባላለሁ። ዊዝ ዋን አርት ፎር ዘ ጀነሬሽን የኤንጂኦ መስራችና ዳይሬክተር ነኝ። በአንድ ልብ ለትውልድ ከጎዳና ወደ ቤት በተሰኘው ፕሮጀክታችን ለረጅም ጊዜ ጎዳና ላይ የቆዩ ወገኖቻችንን በማንሳት ወደ ቤት እንዲመለሱ እንዲሁም ደግሞ የተለያዩ ስልጠናዎችን ሰልጥነው ለሀገራችን፣ ለራሳቸው እንዲሁም ለቤተሰብ ጠቃሚ ዜጋዎች እንዲሆኑ የምንሰራቸው ስራዎች አሉ። እዚህ ጎኔ ላይ የምታያቸው ሮቤል፣ ተመስገንና ክብሩ ከጎዳና ላይ የተነሱ ናቸው። ወንድማችን ሮቤል ባለፉት 5 ዓመታት ከደሴ ነው የመጣው። አዲስ አበባ ውስጥ ለ5 ዓመት ጎዳና ላይ ነበረ። አሁን ግን ከጎዳና ላይ ከተነሳ 2 ወር ሆኖታል። የፀጉር ሙያ ትምህርት እየተማረ ነው ያለው። ተመስገን 15 ቀን ሆኖታል። የአስም በሽተኛ ነበረ። ለ4 ዓመት በጎዳና ላይ ኖሯል። አሁን ግን ከጎዳና ወደ ቤት ተነስቶ ጥሩ ጤንነት ላይ ነው የሚገኘው። ክብሩ ደግሞ ለ15 ዓመት
በጣም ሕፃን እያለ ነው ጎዳና የወጣው አባቱ በሞት በማጣቱ ምክንያት። ከዛ በኋላ ረጅሙን እድሜ የልጅነት እድሜውን ጎዳና ላይ ነው ያሳለፈውና አሁን ግን ከጎዳና ወደ ቤት በሚባለው ፕሮጀክታችን ተነስተው ጠቃሚ ዜጋ እየሆኑ ነው። ይሄን ፕሮጀክት አብራችሁን መስራት የምትፈልጉ ወገኖቻችን፣ ሌሎችንም በጎዳና ላይ በጣም በርካታ ወገኖቻችን አሉ። እነሱን መርዳት እንፈልጋለን። ነገ እነ ሮቤል፣ እነ ተመስገን፣ እነ ክብሩ ብዙዎችን የሚጠቅሙ ወጣቶች እንደሚሆኑ እርግጠኛ ነን። ምክንያቱም የነገው ሀገር ተረካቢዎች እነሱ ስለሆኑ ዛሬ ወጣቶች ላይ ህፃናት ላይ የምንሰራቸውን ስራዎች አብራችሁን የምትሰሩ ድርጅቶች፣ እነዚህ ወጣቶች የጸጉር ሙያ የሰለጠኑ አሉ፣ የምግብ ሙያ የሚሰለጥኑ አሉ። እነሱን በድርጅቶቻችሁ ውስጥ በመቅጠር አብራችሁን እንድትሰሩ በሚችሉት ሁሉ ደግሞ እየመጣችሁ እንድትጎበኛቸው እንድትደግፏቸው እንፈልጋለን። አብራችሁን ስለምትሰሩ ደግሞም እስካሁን ድረስ ፕሮጀክታችንን በመናስኬድበት ጊዜ ሁሉ ከጎናችን ያላችሁ የአልባሳት ድጋፍ አሁን ማድረግ የምትፈልጉ የተለያዩ ድጋፎችን ቤት ያላችሁ ቤታችሁን መስጠት የምትፈልጉ በርካታ ወገኖቻችን አሉ። እዚህ ያሉት ማሳያ ናቸው፣ ሌሎችም አሉ። ነገ ደግሞ ከነሱ የተሻለ ደግሞ ብዙዎችን መርዳት የሚችሉበት አቅም ውስጣቸው አለ። ሮቤልም ላይ ሀብታሙም እንዲሁም ተመስገን ላይ ክብሩ ላይ የተለየ ፓሽን ውስጣቸው አለ። ተስፋ ከመቁረጥ ከሱስ ወጥተዋል። ይሄ ትልቅ ለውጥ ማሳያ ነው። በጣም በአጭር ጊዜ ውስጥ ለለውጥ ያላቸውን ሂደት አይተናል። ፊታቸው እንዲህ ያልነበረም ፎቶዎች አሉ ሲመጡ የነበረ አሁን ላይ ኢቭን ሰውነታቸው ተመልሷል። በጣም በአጭር ጊዜ ውስጥ ጤንነታቸው ተመልሷል። ከሱስ ነፃ ወጥተዋል። ስለዚህ ከጎዳና ወደ ቤት በተሰኘው ፕሮጀክታችን በጣም ብዙ ዜጎችን እግዚአብሔር ለፈጠራቸው መልካም ነገር እግዚአብሔር ወደሚያደርሳቸው ደረጃ ለማድረስ አንድ ስቴፕ እናስጠጋለን። በዚህ እንጆ እናመሰግናለን። በአንድ ልብ ለትውልድ